አንዳንድ ጊዜ ዓይናችን የሚያየው ነገር እውነታውን ሙሉ በሙሉ ሊገልጽልን አይችልም። እስኪ አስቡት፣ በየቀኑ በኩባንያችሁ ደጃፍ ላይ ተቀምጦ የሚለምን ዓይነ ስውር ነው ብላችሁ የምትንቁትንና እዚህ መጥተህ ቢሮዬን አታቆሽሽ ብላችሁ በጥፊ መታችሁ ያባረራችሁትን ምስኪን ለማኝ፣ በማግስቱ ግን ያ ዓይነ ስውር የተባለ ሰው በሚያምር መኪና ታጅቦ ዓይኑ በግልጽ እያየና የኩባንያችሁን ሰነድ በእጁ ይዞ አዲሱ አለቃችሁ ሆኖ ቢመጣ ምን ይሰማችኋል? ዛሬ የምንተርክላችሁ ታሪክ ስለ ትዕግሥት፣ ስለ ምስጢርና ስለ ንቀት መጨረሻ ነው። ድምፀ ምስጢር ነን። ሰላም ጤና ይስጥልን የድምፀ ምስጢር ቤተሰቦች እንደምን አላችሁ? ዛሬ እጅግ መሳጭና ለብዙዎቻችን ትልቅ ትምህርትን የሚሰጥ አዲስ ታሪክ ይዘንላችሁ ቀርበናል። ወደ ታሪኩ ከመግባታችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በትህትና እንጠይቃለን። ቪዲዮውን ላይክ ማድረጋችሁ ታሪኩ ለብዙዎች እንዲደርስ ይረዳል። በተጨማሪም ይህንን ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነ በኮሜንት መስጫው ላይ ጻፉልን። አሁን በቀጥታ ወደ ታሪኩ። ዛራ የአንድ ትልቅ የማስታወቂያ ኩባንያ ሥራ አስኪያጅ ናት። ሳራ በውበቷና በሀብቷ ብትታወቅም ለደሃ ሰዎች ያላት አመለካከት ግን እጅግ የቆሸሸ ነበር። በየቀኑ ወደ ቢሮዋ ስትገባ በበሩ አቅራቢያ ቶማስ የተባለ አንድ ዓይነ ስውር ሽማግሌ ተቀምጦ ይለምን ነበር። ቶማስ አሮጌ ልብስ ለብሶ ጥቁር መነጽር አድርጎና በትር ይዞ ለሰዓታት በዝምታ ይቀመጣል። አንድ ቀን ሳራ በጣም ተናዳ ነበር። ስራዎች አልተሳኩላትም። ወደ ቢሮዋ ስትገባ ቶማስ እጁን ዘርግቶ ልጄ ሆይ ለፈጣሪ ብለሽ እርጅኝ አላት። ሳራ ግን ቁጣዋን መቆጣጠር አቃታት። አንተ ቆሻሻ፣ በየቀኑ እዚህ ቁጭ ብለህ ስሜቴን ታበላሸዋለህ። ዓይነ ስውር መሆንህን ለመለመን መብት አይሰጥህም ብላ የያዘችውን ቡና በላዩ ላይ ደፋችበት። ቶማስ በዝምታ ተቀመጠ። ለምን ዝም ትላለህ? ውጣ ከዚህ ብላ በጥፊ መታችውና በጠባቂዎቹ አስወጣቸው። ቶማስ ሲወጣ ግን አንድ ነገር ብቻ አለ። ልጄ ሆይ ዓይን ማየት ብቻ አይደለም፣ ልብም ማየት አለበት። በማግስቱ ጠዋት በኩባንያው ውስጥ ትልቅ ወሬ ተሰማ። ኩባንያው በከፍተኛ የገንዘብ ችግር ውስጥ ስለነበር አንድ ምስጢራዊ ባለሀብት ሙሉ በሙሉ ገዝቶታል። ሰራተኞቹ በሙሉ አዲሱን ባለቤት ለመቀበል በረድፍ ቆመዋል። ሳራም አዲሱን አለቃዋን ለማስደሰት በሚያምር ልብስ ተውባ እየጠበቀችው ነው። ድንገት 3 ጥቁር ዘመናዊ መኪናዎች በሩ ላይ ቆሙ። ብዙ ጠባቂዎች ወረዱ። ከዚያም አዲሱ ባለቤት ከመኪናው ወረደ። ሳራ ዓይኖቿን ማመን አቃታት። ትላንት ዓይነ ስውር ነው ብላ የናቀችው ቡና የደፋችበትና በጥፊ የመታችው ቶማስ ነበር። ነገር ግን አሁን አሮጌ ልብስ አልለበሰም። በሚያምር ሱፍ ተውቧል። ጥቁር መነጽሩንም አውልቆታል። ዓይኖቹም በግልጽ ያያሉ። ቶማስ ቀጥታ ወደ ሳራ ቢሮ አመራ። ሳራ እየተንቀጠቀጠች ጌታዬ፣ እኔ እኮ ዓይነ ስውር መስለኸኝ ነው፣ ይቅርታ እያለች አለቀሰች። ቶማስ ግን ወንበሩ ላይ ተቀመጠና እንዲህ አላት፣ ሳራ፣ እኔ ዓይነ ስውር አይደለሁም። የኩባንያዬን ሰራተኞች እውነተኛ ማንነት ለማወቅ ነበር ያንን ድራማ የሰራሁት። ትላንት ቡና ስትደፊብኝ አልተናደድኩም።
ነገር ግን ሰውን ዝቅ አድርገሽ ስታይ የልብሽ አይነ ስውርነት አሳዘነኝ አላት። ቶማስ ሳራን ከሥራ አላባረራትም። ይልቁንም ለ3 ወራት ያህል መንገድ ዳር ሆና ድሃዎችን እንድትረዳ አዘዛት። ያንን ስታደርግ ብቻ ነው የሰውን ዋጋ የምታውቂው አላት። ሳራ በትዕቢቷ ምክንያት ክብሯን አጣች። ያ የተናቀው ለማኝ አሁን የሕይወቷ አስተማሪ ሆነ። ታሪኩን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት ሌሎች ልብ የሚነኩ ታሪኮችን በየቀኑ እንድንለቅላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየታችሁ ለኛ ትልቅ ዋጋ አለው። ስለዚህ ከዚህ ታሪክ ምን ተማራችሁ? በኮመንት መስጫው ላይ ጻፉልን። በሚቀጥለው ቪዲዮ በሌላ አዲስና መሳይ ታሪክ እስክንገናኝ ድረስ ቸር ሰንብቱ። ሰላም።